የኔን ማንነት መጠየቅህ ግን አንድ ነገር አስታወሰኝ። ብዙ ሰዎች የራሳቸውን ማንነት ከመረዳት ይልቅ የሌሎችን ማንነት በመጠየቅና በመመርመር እድሜያቸውን ያባክናሉ። እነዚህ ሰዎች የራሳቸውን የታሪክ አሻራ ትተው ከማለፍ ይልቅ ጥቂቶች ታሪካቸውን ሰርተው እንዲያልፉ መሰላል በመሆን ያገለግላሉ። ራሳቸው ሊጽፉት የሚችሉት ታሪክ አፍንጫቸው ስር ሳለ ሌሎች ያንን ታሪክ እንዲጽፉ መረማመጃ መንገድ ይሆናሉ። እስኪ አንድ ጥያቄ ልጠይቅ። የኢትዮጵያ ታሪክ የማን ታሪክ ነው ትላለህ? ማለት ያው የኢትዮጵያ ታሪክ ነው። ጥያቄው ግራ አጋባኝ። ኢትዮጵያ ማን ናት? ኢትዮጵያማ ኢትዮጵያውያን የሚኖሩባት መሬት ናት። አሁንም የጥያቄው አካሄድ ግራ አጋብቶኝ መለስኩለት። የአረክስ ቲዩብ ተከታታዮች ቻናላችንን ሰብስክራይብ እያደረጋችሁ ሼርና ላይክም እንዳይረሳ በአክብሮት እንጋብዛለን። እናመሰግናለን። ጥያቄ ከዚህም በላይ ሰፋ ተደርጎ ሊመለስ ይችላል። ግን ለነጥባችን የሚሆነውን መልስ ሰጥተኛል። እንግዲህ የኢትዮጵያ ታሪክ ማለት በነዋሪዎቿ የተሰራ ታሪክ ማለት ነው። በህዝቧ ግን ያ የተጻፈ ታሪክ በትክክል ህዝቡን ይወክላል? ጥያቄው አልገባኝም ብዬ በገረሜታ ተመለከትኩት። እንግዲያው ቁም ነገሩን እኔ ላብራራለህ። የአድዋ ድል ሲነሳ ሁሌም አብረው የሚነሱ ሁለት ስሞች አሉ፣ አጼ ሚኒሊክና እቴጌ ጣይቱ። ከዛ ቢቀጥል ጥቂት ራሶች፣ ጥቂት ፊት አውራሪዎች፣ ጥቂት ደጃዝማቾችና የመሳሰሉት ያንን ታሪክ ይጋሩታል። የተረፈው ህዝብ ግን እንዲሁ በደፈናው ጀግና ህዝብ ተብሎ ይታለፋል። በስሙም በቅርጹም ታሪክ ሳይጻፍ ተደፋፍኖ ይኖራል። ያ ሁሉ ጀግና ስንት ጠላት የጣለ፣ ያ ሁሉ የቁርጥ ቀን ጀግና ስሙ እንኳን በዚያ የታሪክ መዝገብ ላይ አልሰፈረም። ስለዚህ እኒያ ጀግኖች ጥቂቶች ለትውልድ የሚተላለፍ ታሪካቸውን እንዲጽፉ ደማቸውን ቀለም፣ አጥንታቸውን ብዕር፣ ቆዳቸውን ብራና አድርገው አልፈዋል። ያ ማለት ታዲያ የታሪክ መዝገቡ ባያውቃቸውም ወደዚች ዓለም የመጡበትን የህይወት ተልዕኮ ከግብ ያደረሱ ከመካከላቸው የሉም ማለት አይደለም። በስም ከተጠቀሱትም መሳፍንት ይልቅ የነፍሳቸውን ጥሪ እውን ያደረጉ ጥቂት ጀግኖችም ነበሩ። ሆነም ቀረም አብላጫው የዓለም ታሪክ ብዙሃኑን የገበረ የጥቂት ግለሰቦች ታሪክ ነው። ይህንን ጨዋታ ስናጠቃልለው እግዚአብሔር አንተንም ሌሎች የነፍስ ጥሪያቸውን ያሳኩ ዘንድ መንገድ እንድትሆን ሰርቶሃል። የሰው ልጅ ሁሉ አንዱ ለሌላው መልካም መንገድ እንዲሆን ጭምር ነው የተፈጠረው። መረዳት ያለብህ ቁም ነገር ግን ለሌሎች መንገድ ከመሆንም በላይ ራስህ ወደዚች ምድር የመጣህበትን የህይወት ተልዕኮ አሳክተህ እንድትረካ እግዚአብሔር ይፈልጋል። አንተ ለሌሎች መንገድ እንደሆን ሁሉ አንተ ሳታስተውለው ሌሎችም ወደ ነፍስህ ተልዕኮ እንድታቀና መንገድ ሆነውሃል። ወደፊትም ቢሆን ሰዎችም ሆኑ መላው ተፈጥሮ ወደ መንገድ እንድታቀናና ካለምክበት እንድትደርስ የራሳቸውን አስተዋጽኦ ያደርጋሉ አለና ፊቱን ከጅረቱ ውሃ እየጠጣ ወዳለው አህያ መለሰ። አሁን የነገርከኝ ነገር እውነት ነው? በዚህ መንገድ ግን አስቤው አላውቅም ነበር አልኩኝ። የነገረኝን ማብሰልሰል ያስኩኝ። ጥቂት በሀሳብ እንደተዋጥኩ ዋናውን ጥያቄን እንዳልመለሰልኝ አስታወስኩ። ግን ምንም ሳልነግርህ ጉድለቴንና ሚስጥሬን እንዴት ልትነግረኝ ቻልክ? አልኩት መለስ ብዬ። አንተ እንድታውቅና እንድታደርግ የተፈቀደልህ ነገር እንዳለ ሁሉ እኔም ይሄን
ይህን ጭምር እንዳውቅ የተፈቀደልኝ ነኝ። ረጅም መንገድ ተጉዣለሁ አልኩ እኮ ብሎኝ ፈገግ አለ። ይሄ ማለት የሆንኩትን ያደረግኩትን የፈለግኩትን ታውቃለህ ማለት ነው አልኩት ተገርሜ። አዎ፣ እጅ ሰጥተህ ልትመለስ ስትል ነው ትንሽ ላወራህ የመጣሁት። አላስታወስከኝም እንጂ ከዚህ በፊትም አግኝተኸኛል እኮ። ግራ ተጋብቼ እኔ እንጃ ምንም ትዝ አላልከኝም እያልኩ ማብሰልሰል ያስኩኝ። ለማስታወስ አትቸገር፣ ወደፊት ታስታውሰኝ ይሆናል። እስቲ ስለ ራሴ ሌላም ነገር ንገረኝ። ያልከኝን አይነት ሰው መሆንህን እርግጠኛ መሆን እፈልጋለሁ። አንተ ጥበብን ለመረዳት የምትባዘን ሰው ነህ። ከፍቅረኛ ከእድላዊት ጋር ባለህ ግንኙነት ራስን እያሰቃየህ ያለህም ነህ። አባትህ ለጥበብ ተጠርቶ ከጀማሪው ያፈነገጠ ሰው ነበር። ይሄ ይበቃል። የሰማሁት አስገረመኝ እንጂ አላስደነገጠኝም። በተለይ አባቴ ለጥበብ የተፈጠረ ሰው እንደነበር ከኔ ሌላ ማንም አያውቅም። እኔም ያወቅኩት እሱ ከሞተ በኋላ ከዚህ በፊት የጻፈውን አግኝቼ ሳነብ ነው። እውነትም ይሄ ሰው ነኝ ያለውን የሆነ ሰው ነው ብዬ ደመደምኩኝ። ግን ከእድላዊት ጋር ባለኝ ግንኙነት ራሴን እያሰቃየው እንደሆነ ነግረኸኛል። እኔ የማውቀው ደግሞ እሷ እያሰቃየችኝ እንደሆነ ነው። አተያየህ ነው። እስቲ ራስህን እያሰቃየህ ነው ባልኩህም መንገድ ተመልከተውና ትክክል መሆኔን አሊያም መሳሳቴን ራስህ ተረዳው። እንዲህ ያለውን ነገር ራስህ ካልተረዳኸው በቀር ሌላው ሊያስረዳህ አይችልም። ቢችልም ህመምህን ከውስጥህ ለመንቀል መድኃኒት አይሆንልህም። ነፍስህን ማድመጥ ስትጀምር ግን እያንዳንዱን ቁስል ራስህ ለማከም ትችላለህ። አንድ ቁም ነገር ልንገርህ። በህይወትህ ውስጥ እጅጉን አብልጠህ የምትፈልገው ነገር ብቻ ነው መተኪያ የሌለው። ሌላው ነገር ሁሉ ለጊዜው ባይመስልህም በቀላሉ ሊተካ የሚችልና ከተተካም በኋላ እስኪገርምህ ድረስ የምትረሳው ነገር ነው። አሁን መሄጃዬ ደርሷል። አንድ ስምምነት ላቅርበልህ። ከኔ ጋራ ለጥቂት ቀናት ጉዞ ለማድረግ ፈቃደኛ ነህ? ማለት ዛሬ? ያልተጠበቀ ጥያቄው አስደነገጠኝ። ዛሬ ሳይሆን አሁን ጨርቄን ስንቄን ሳትል ከአንድ ሁኔታ ለመውጣት የሚጎትቱህን ነገሮች ሁሉ መስዋዕት አድርገህ ስትነሳ ብቻ ነው ካለምክበት መድረስ የምትችለው። ጓዙ ሸክሙ ያነሰ ቀድሞ ካለመው ደረሰ ይባላል። ለጥቂት ቀናት ይህን ሞክረውና ውጤቱን እየው። ግን ልብህ የፈቀደውን አድርግ እንጂ ልገፋፋህ አልፈልግም አለኝና ብድግ አለ። ከራሴ ጋር ሙግት ገባው። እስከ ዛሬ ጉዞ ለማድረግ አስቤ ላፍታም ልርቃቸው የማልችላቸው ብዙ ነገሮች ገትተውኛል። በተለይ ደግሞ እድላዊት። ከእርሷ ለቀናት ለመራቅ አቅሙ ይኖረኝ ይሆን? እንጃ። ከእርሷ መራቅ ስቃይ ነው። ይህን ስቃይ ደግሞ ደጋግሜ ቀምሼዋለሁ። በጣም ያማል። በእነዛ ጊዜያቶች ሁሉ ግን እኔ ርቄያት ሳይሆን እሷ ደጋግማ እየራቀችኝ ነው ያሰቃየችኝ። ዛሬ በራሴ ውሳኔ ያንን ስቃይ ለመቀበል ፈቃደኛ ነኝ። ግን ደግሞ ከእርሷስ ጋር መሆን የደስታ ምንጩ መሆኑ ከቀረ ስንት ዓመታት ተቆጠሩ። አብሬያት ሆኜስ የተረፈኝ ስቃይ አይደለም እንዴ? ታዲያ መራቁም ሆነ አብሮ መሆኑ ያለ ፈቃድ የሚያሰቃየኝ ከሆነ ቢያንስ ዛሬን እንኳን በራሴ ፈቃድ የስቃይን መንገድ ብመርጥ ጀግንነት አይደለም? ደግሞስ ካሰብኩበት ለመድረስ መስዋዕትነት መክፈል ካለብኝ ከእድላዊት ጋር ሆኜ የምቀበለውን ስቃይ ተለይቻትስ ብቀበለው ምን ይመጣል? ሁለቱም ስቃይ ከሆነ ለምን ስቃይን ወደ ነፍሴ ጥሪ እያዘገምኩ አላስታመመውም?
መቁረጥ አለብኝ። አሁኑኑ ቀና ብዬ ወደ ሰውየው ተመለከትኩኝ። ዞር ብሎም ሳያየኝ መንገዱን ቀጥሏል። ከተቀመጥኩበት ተፈናጥሬ የተነሳሁና በሩጫ ተከተልኩት። ምንም ሳልናገር ጎን ጎኑ መራመድ ስጀምር በቅድሙ ፈገግታ ተቀበለኝ። አንዳችንም አንዳች ሳንተነፍስ ጉዟችንን ቀጠልን። ጓዙ ሸክሙ ያነሰ ቀድሞ ካለመው ደረሰ የሚለውን የካህኑን ቅኔ መላልሼ እየተቀኘው ይሄ የጥቂት ሰዓታት ጉዞ ላለፉት 10 ዓመታት በሁካታ መሃል ከተጓዝኩት ጉዞ የበለጠ ድንቅ ሆነብኝ። እስካሁን በሁካታ መሃል ያላስተዋልኳቸው የገዘፉ ቁም ነገሮች ፍንትው ብለው አፈጠጡብኝ። ተራ በተራ እየወጡ ታውቀናለህ ሆይ፣ ታስታውሰናለህ ሆይ እያሉ አናትና ጅራት አውጥተው ፊቴ ይንጎማለሉ ገቡ። ለመሆኑ ማን ነው ዝምታን ዝም እታ ነው ብሎ የተረጎመው? እስከ ዛሬ ለካ እኔ ሌሎቹም የኔን ስሜት ነው ትርጉም ስንሰጥ የነበረው። እኔም የራሴን እነሱም የራሳቸውን ስሜት ትኩረት ሰጥተው ቢሆን ኖሮ ከመጀመሪያ ትርጉሙ በተቃረነ ነበር። የኔ ዝምታ ዝም እታነቱ ለሌላው ተመልካች ነው። ለኔ ግን ተሰምቶ የማያውቅ ታላቅ የነፍስ ኡኡታ ነው። አናትና በሁለት እጅ ጠፍረው የሚያስነኩት አይነት ኡታ። ማን ነው ታዲያ ምን ነው ዝም አልክ ብሎ ጠይቆኝ ትክክል የሚሆን? ያንን 10 ዓመታትን ያህል የረዘመ የኑሮ መንገድ በየደቂቃዎች እድሜ ከለስኩት። ከ10 ዓመታት በፊት ቢሆን ልጅ እያለሁ የጥበብን መንገድ ፈልፍዬ ለመረዳትና ለማጣጣም የራሴንም የታሪክ አሻራ በዚያ ውስጥ ለመተውና የስጋዬን ሞት ላሸንፈው ታላቅ ህልም ነበረኝ። ግን ከተፈጠርኩለት ተልእኮ ይልቅ በአጋጣሚ ያገኘኝን እድሌን ተከትዬ ከመንገዴ ወጣው። ለዓመታት ልቤ ባልወደደው መንገድ ላይ ስቅበዘበዝ ከቆየው በኋላ እኔ የዘነጋሁትን የነፍሴን ተልእኮ የሚያስታውስ ሁኔታ ተፈጠረና ተአምር ሊባል በሚችል መልኩ ወደ መንገዴ ተመለስኩ። ይኸው ላለፉት 10 ዓመታት መንገዴ ነው ባልኩት ጎዳና ላይ መውጣትና መውረድ ያስኩኝ።